አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ መሐመድ ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። በያላችሁበት የአላህ ሱብሓነሁ ወተዓላ ረህመት እዝነት አይለያችሁ። እንዴት ናችሁ? ደህና ናችሁ? ከስንት ወር ከሁለት ወር በኋላ እንግዲህ ዛሬ ለመጀመሪያ ጊዜ ቪዲዮ ልሰራላችሁ ነው ማለት ነው። በጣም ጠፍቻለሁኝና ያው እንዳያችሁት ፖስቻለሁኝ። ወንድሜ ሙቶብኝ ነበረ። በዛ ምክንያት ጠፍቼ ነበር ማለት ነው። ኢንሻአላህ ያለ መጥፋት ሞክራለሁ እያልኩ ግን አላህ ያለው ነው የሚሆነው። በተረፈ እንዴት ናችሁ? ደህና ናችሁ? የዜድ መሐመድ ቤተሰቦች እና ሁላችሁም ማዘናችሁን ዱዓ የሚያረጋችሁልኝ ሁላችሁንም ጓደኞቼም እህቶችም ደውላችሁ የሚያጽናናችሁኝ እጅግ አድርጌ አመሰግናለሁ። ክበሩልኝ። ኢንሻአላህ ካሁን በኋላ ያለ መጥፋት ሞክራለሁኝ እና እላችኋለሁ። እንዴት ናችሁልኝ? ሁላችሁንም እጅግ አድርጌ አመሰግናለሁ። ክበሩልኝ። ኢንሻአላህ ካሁን በኋላ ያለ መጥፋት ሞክራለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ዩቲዩብ እንዲንቀሳቀስ እንድትተባበሩኝ እፈልጋለሁኝ። እንዲሁም ደግሞ ቪዲዮውን እያያችሁልኝ የድሮ ቪዲዮውን ኮሜንት ላይ የምታስቀምጡልኝ ውድ ጓደኞቼ እህቶቼ በጣም አመሰግነው ወላሂ። እና በፊት የሰራሁት ቪዲዮ የራሱ እንቅስቃሴ ላይ ነበርና አመሰግናለሁ። በተረፈ አልሐምዱሊላህ ረብል ዓለሚን አላህ ያለው ሆኗል። እሱ የወደደውን ነገር አድርጓል ኢንሻአላህ። ስለዚህ ኢንሻአላህ ወንድሜንም አላህ በጀነት አልፊርዶስ ያገናኘን ኢንሻአላህ። እሱንም አላህ ይርሐመው እያላችሁ ዱዓ አድርጉልኝ። እኔም ኢንሻአላህ በርትቼ ዩቲዩብን ለመስራት ቆርጫለሁ ማለት ነው እና እሰራለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁ። በተረፈ ደግሞ ዩቲዩብ ላይ አዳዲስ ነገሮች አሉ። ኢንሻአላህ ሰሞኑን እመጣላችኋለሁኝ፣ እነግራችኋለሁ ማለት ነው። ዝም ብዬ ረብሼ ነው በመሀል። እንግዲህ የኢትዮጵያ ኑሮ እንደዚህ ነው። በተረፈ ደህና ናችሁልኝ ወይ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ ያለ መጥፋት ሞክራለሁኝ እና ሰላም ልበላችሁ በሚለው ይችን ያህል ከመጣሁኝ ይበቃኛል ለዛሬ። ግን ካሁን በኋላ ኢንሻአላህ እሰራለሁ ቪዲዮ ማለት ነው። ሁላችሁንም አመሰግናለሁኝ የደወላችሁልኝ እና የኢትዮጵያ ኑሮ እንደዚህ ነው። መብራት ሄደ በቃ። ለማንኛውም ይሄን ያህል ካወራችሁ ሰላም ለማለት ያክል ነው ዛሬ የመጣሁት እና በዱዓችሁም በላይካችሁም በሼርም በላይክም አበረታቱኝ ማለት ነው። መብራት ሄዷል፣ በባትሪ ነው እሺ። ስለዚህ ማብራት ሄዶብኛል ማለት ነው እና አሁን ለዛሬ ይሄን ያህል ይበቃል። የሚታየም እየተነሳችብኝ ነው። በያላችሁበት ያለ ሱብሃነ ወተዓላ ረህመት ዝነታ ይላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።